ሰላም አቢሲኒያ ትሬደርስ እንዴት ዋላችሁ? አማን ናችሁ? እንዴት ነው? ኦኬ ሰኞ ዕለት ቺን ሴታፕ ፖስት አድርጌላችሁ ነበረ። የፕላስ ሴታፕ ነች ብዬ በጣም ብዙ አራሩ ኦልሞስት ወደ 128 አራር ነበረ። 1320 ፒፕስ ለ160 ፒፕስ ነበረ ሪስክ ስዋርዳችን። ሰኞ ዕለት እዚሽ ጋር ማርኬቱ አካባቢ እንደዚህ እየወጣ ሳለ ነበረ ኢንትሪዚ አካባቢ የፕላስ ሴታፕ ነው። ቆንጆ ሴታፕ ነው ብዬ ፖስት ያደርግላችሁ። ግን ማርኬቱ አዳዲስ ሎዎችን ስዊንግ ሎዎችን ክሬት እያደረገ እዚህ ድረስ ደርሷል። እዚህ ከደረሰ በኋላ ነው ወደ ኢንትሪያችን አስገብቶን ኢምፐልሲቭሊ ወርዶ ወደ ቲፒያችን ስማሽ ያደረግ ነው። እንደ የምታስታውሱት ወይ ወደኋላ ሄዳችሁ ቪዲዮውን ማየት ትችላላችሁ። እንደዚህ አድርጌ የበናቻችን 0.5 ሌቭል ላይ ነበር ኢንትሪ ወሰን ለመውሰድ ሙከራ ነበር ነው። ፒዲቪያችንም ኤላስቲክ ፒዲቪ ስለነበረ እሱ እንደ አዲስ ኮንፍሉንስ እና እዚህ ጋር ኮንሶሊዴሽን ዞን ወደ ግራም ኪ ሌቭሎች ስለነበሩ ፕላስ ደግሞ የዋን አወር ደብሊሲኤል ስለሆነ ስዊንግ የምንይዘው ትሬድ ነው ብዬ ነግራችሁ ነበረ። ግን ስቲሎችን አፕዴት ያድርጉ እዚህ አካባቢ ደርሶልን ነበረ። እዚሽ ጋር አካባቢ ደርሶልን እዚሽ ጋር ትናንትና ሴል ሴታፕ ለመውሰድ ሞክሬ ነበረ። ትንሽ ራን አድርጎልን ወደ ላይ ሲመለስም አናዘር ሁለት ፖዚሽኖች አድርጌ ግን ኤስኤል አስገብተውኛል። ኤስኤል አስገብተውኛል። በዛው ሌሊት ትናንትና ወደ ኢንተሪያችን ገብቶ ኢንትሬን አክቲቭ አድርጎት እንደምታዩት ዛሬ ፉል ቲፒ ስማሽ ለማድረግ ችለናል ማለት ነው። ያው አንድ ፖዚሽን ብቻ ስለከፈትኩ እዚሽ ጋር ስዊንግ ለመያዝ ማስቤ ነበረ። ግን አንድ ፖዚሽን ብቻ ስለከፈትኩ እሷን ፖዚሽን ክሎዝ አድርጊያታለሁ ፉሊ። ጥሩ ካች ናት። እዚህ ጋር የነበሩት ሁለት ትሬዶች ሴታፖችን ኤስኤል ቢነካብንም ስቲል ማኔጅ አድርገናል። በደንብ መልሶልናል። እዚህ ጋር ፖዚሽን የከፈትነው በዚህኛው ሙሉ ለሙሉ ተሸፈነልን ማለት ነው። ሪስክ ማኔጅ ማድረጊያ ብዙ ጊዜ እንደዚህ አይነት ሜተዶች ብንጠቀም ጥሩ ነው እላለሁ። አሁን እዚህ ጋር ለምሳሌ አንድ ፒፕስ ነው 110 ፒፕስ ነው ኤስኤል ያስቀመጥኩት ማለት ነው። 110 ፒፕስ አራት ፖዚሽን ስከፍት ስንት ይሆናል? 440 ፒፕስ ማለት ነው አይደለ? 440 ፒፕስ ማለት ነው። 440 ፒፕስ ሎስ አድርጊ ግን እዚህ ጋር 1320 ፒፕስ ካች አድርጌያለሁ። ስለዚህ ኦልሞስት ወደ 1000 ፒፕስ አካባቢ ካች አረኩ ማለት ነው። የዚህን ኤስኤል በምናወጣበት ጊዜ ዲስ ዊክ ከዚህ በኋላ ምንም ትሬድ እንኳን ባልወስድ ወደ 1000 ፒፕስ ሴኪዩር አድርጌያለሁ ማለት ነው። ጎልድ ላይ 1000 ፒፕስ እንደምታውቁት በጣም ብዙ ነው ማለት ነው። እና ያው ዋናው ስዊንጋችንን በምናይበት ጊዜ ስዊንጋችን ጥሩ እየሄደ ነው። ስቲል ነው እንደምታዩት ነው። ወደኋላ ሄዳችሁ ዩቲዩብ ቪዲዮ ላይ ማየት ትችላላችሁ። 9000 ፒፕስ ነው ጠብቀዋለሁ ስላችሁ የነበረው። እንደምታዩት ከዚህ አካባቢ ወደ 9000 ፒፕስ ነው ጠብቀዋለሁ ያልኩት። አሁን ኦልሞስት ወደ 1600 ፒፕስ ወርዷል። ከዚህ በኋላ ኮሬክት ያደረገ የመውረድ ፕሮባቢሊቲ ይኖረዋል ማለት ነው። እዚህ ድረስ ፋይናል ታርጌታችን ይሄ ነው። ይሄ ስለሆነ ማለት ነው ትልቅ ስዊንግ ነው ይያዝበታል ማለት ነው። አንደኛ ሌላው አዲሽናል ነገር ፋንዳሜንታሊም ነው ዛሬ እንደዚህ አይነት ሙቭ የወረደው። ያው ትራምፕ በኢራን ላይ የሰጠው አስተያየት ተገን በማድረግ ነው ቺኛዋ ሙቭ የሱ ፋንዳሜንታል ናት። ከዚህ ጀምሮ የመጣው ቴክኒካሊ ነበር የወረደው ወደ ላይ ኮሬክት አድርጎ ያው የመውረድ ሀሳብ ነበረው፣ ግን ፋንዳሜንታሉ ፑሽ አድርገው ማለት ነው። ጥሩ ካች ነበረች። ወደ ኋላ ሄዳችሁ ሙሉ አናሊሲስ እንዴት እንደወሰድኩት ለምን ኤ ፕላስ ሴታፕ ነው ብዬ እንደነገርኳችሁ እንደምታዩትም ትክክለኛ ኤ ፕላስ ሴታፕ የሚባል ሴታፕ ነው። ስቲል ግን አሁን ይሄኛው ሲኩዌንስ እኔ በዚህኛዋ ሾርት ተርም ሲኩዌንስ እንደምታዩት እዚህ ጋር አድርጎ
እዚሽ ጋር በሚወርድበት ሲኩዌንስ ነበረ ካች ለማድረግ እሳቤ የያዝ ነው። ግን አሁን አናዘር ሎ እና አናዘር ሃይ ክሬት እስከተደረገልን ድረስ እንትናችንም በጣም የሰፋ ይሆናል ማለት ነው። ታርጌታችንም ወደ ታች በጣም ይወርድልናል። አፕዴት ማድረግ አለብን ማለት ነው። አሁን ኔክስት ታርጌት ማርኬቱ እዚህ አካባቢ ፖቴንሻል የመውረድ ፖቴንሻል አለው ማለት ነው። እስቲ እዚህ ጋር ነበር ያው early አውት አድርገን እዚህ ጋር ወጥተናል እንጂ እንደምታዩት ፖቴንሻሊ እዚህ ጋር ነው ማለት ነው። ስዊንጉ እንዴት ነው? እንደዚህ መጣ፣ ኮሬክት አደረገ። እቺ ናት ሲኩዌንሷ ማለት ነው። አሁን ደግሞ ሆል ሲኩዌንስም እየሰራ የሚወርድበት ሲቹዌሽን ይኖራል። አሁን ቀጥታ ከዚህ ጋር እንደምናየው ወደ ታች ወደ አለን ታርጌቶች ወደዛ የመውረድ ግዴታ የለበትም ማርኬቱ። አሁንም እዚህ ጋር ኮሬክት እያደረገ እየወጣ ኮሬክት እያደረገ እየወጣ እነዚህም ብሬክ ሊኩዊዴት እያደረገ ድጋሚ እየወጣ የነገርኳችሁ ነው። አሁን እዚህ ጋር እነዚህ ሊኩዊዴት አድርጎ መውረድ ስላለበት ማለት ነው። ኢንቴንሽናልም የሰራው ጎልድ ትናንት እንደውም ዩቲዩብ ቪዲዮ ላይ በደንብ የመጨረሻው ከዚህ በፊት የነበረው ቪዲዮ ብታዩት በደንብ ገልጬላችኋለሁ። አሁን ትክክለኛ ማርኬት የዋሸን ነገር የለም። እዚህ ጋር የነበሩትን ትልቅ ኦርደሮችን ነው ሊኩዊዴት አድርጎ የቀጠለው ማለት ነው። ገብታችኋል? እዚህ ጋር አሁን ክሊርሊ ሴል ሲኩዌንስ ነው የያዙት። እንደምታዩት ሴል ሲኩዌንስ ነው የያዘው። ግን አሁን እዚህ ጋር ኢምፐልሲቭ ሙቭ ሲያደርግ ማርኬት እዚህ ጋር ድጋሚ ባይ ብሎ የሚገባ ሰው ብዙ ሰው አለ። ትናንት ዲፕሊ ነው የነገርኳችሁ። ከዚህ በፊት የነበረውን ቪዲዮ ቼክ ማድረግ ትችላላችሁ። ማርኬቱ የሰራውን ነው። እዚህ ጋር ባይ ብሎ እዚህ ጋር የጠበቁትን እንዳለ ሊኩዊዴት አደረገ። እዚህ ጋር ደግሞ ሴል ብሎ የገቡትን እንዳለ ወደ ላይ ወጥቶ እዚህ ጋር ሊኩዊዴት አደረገ ማለት ነው። እንደምታዩት ሁለቱንም ሊኩዊዴት አድርጎ ወደ ምንፈልገው ዳይሬክሽን ገባ ማለት ነው። ክሊር ፕራይስ አክሽኑ ይሄ ነው ማለት ነው። ማርኬት የሚጓዝበት መንገድ ወደኛ ፌቨር የሚሄድ ከሆነ ማርኬት ብዙ ጊዜ ተቀባይነት አይኖረውም። ኢዚ ይሆናል፣ ኢዚ ካች ይሆናል። እንደምናየው አሁንም እያየነውም ማርኬቱ እዚህ ጋር 200%ን ሂት የማድረግ ቻንስ አለው ማለት ነው። ሃይ ፕሮባብል አለው ማለት ነው። ወደ ግራም በምንሄድበት ጊዜ ትልልቅ ሊኩዊዲቲዎች እዚህ ጋር ትሪገር የሚያደርግበት ስቴሽን አለ። ቀጥሎ ትሪገር የሚያደርግበት ስቴሽን ፕላስ 202.618 ዞን ነች። እቺ ደግሞ ግድ ብሬካብል ናት ፎር ኮንቲኒዩሽን። ግድ እቺ በቦዲ ብሬክ ያስፈልገናል። እሱንም እንጠብቃለን። እንደምታዩት እዚህ ድረስ እንጠብቃለን። እቺንም እንጠብቃታለን። ቀጣይ ታርጌታችን እቺ ነው። ገባችሁ? ፕሪቪየስ ስዊንግ ሎዎችን ታርጌት እያደረግን መሄድ የምንችልበት ሲቹዌሽን ይኖራል ማለት ነው። አሁንም ማርኬቱ እዚህ ጋር ይረጋል ብለን አናስብም። አሁን እየሄደ ነው። 40.35 አካባቢ ደርሷል። እንደምታዩት አሁን ከከፈት ነው ሁላ እንደምታዩት በደንብ እየወረደ ነው። ኢቭን ኢፍ እዚህ ጋር ካች የምትደረግ ነገር ነበረች። ሎወር ታይም ፍሬም ላይ ብንወርድ ካች የምትደረግ ነገር ነበረች። እንደምታዩት 5 ሚኒት ላይ ሲኩዌንሷን ፋይናላይዝ አድርጋ WCL ለመስጠት ሬዲ ሆናለች ማለት ነው። እንደምታዩት ከዚህ በኋላ ምንድነው የሚሰራው ማርኬት ነው የምንጠብቀው ሆል ኮሬክሽን አይደለ? ሆል ኮሬክሽን አሁን እዚህ ጋር ድጋሜ ሴል ሴታፕ እንጠብቃለን ማለት ነው። ክሊን የሆነ ሴል ሴታፕ እዚህ ጋር እንጠብቃለን። እነዚህችን ሀያዎችን ጠቅለን 90 ፒፕስ ሰተነው በጣም ኢዚ ነች፣ ሪዝናብል ነው። 90 ፒፕስ የሴሉ ደን እንዴት ሬስት ያደርጋል ብለን በምናይበት ጊዜ እዚህ ጋር ሰራለን። ይሄኛው ደግሞ እዚህ ጋር መጣለን አይደለ? ስለዚህ ቀጣይ ዴስቲኔሽን የት ነው ማርኬቱ ማለት ነው? እዚህ ጋር እቺ ራሱ 1000 ፒፕስ ናት። 1 to 10 አካባቢ ነው ማለት ነው። ይሄን እንደ ኢንሳይት ይዛችሁ ቺን ትሬድን መሞከር ትችላላችሁ ማለት ነው። እንደምታዩት ቺም ቫሊድ የምትባል ኦርደር ብሎክ ናት። የ5 ሚኒት ኦርደር ብሎክ ናት። ያው ኦርደር ብሎኮች ታይም ፍሬማቸው ከፍ ባለ ቁጥር ሃይ ፕሮባብል ይሆናሉ። ኦርደር ብሎክስ ብቻ ሳይሆን ኪ ሌቭል፣ የሲናር ሌቭሎች፣ ሪጀክሽን ሌቭሎች ምንላቸው ሃየር ታይም ፍሬም ላይ ሲሆኑ ሃየር ታይም ፍሬም ባያስ በጣም
አክሰፕተብል ሎወር ታይም ፍሬም ላይ ስንሄድ ግን እየቀነሰ ይመጣል ማለት ነው። አሁን ብትጠይቁት ይችኛዋ በጣም ሪዝናብል የሆነች ኦርደር ብሎክ ናት። ሊኩዊዲቲ ስዊፕ ፕላስ ፌር ቫልዩ ጋፕ ኢምባላንስ አላት በሪጀክሽን የጨረሰችው። ስለዚህ ኢንትሪን እዚህ ጋር ለመውሰድ ምንም የምትጠራጠርበት ሁኔታ አይኖርም ማለት ነው። አትሊስት የተወሰነ እንደዚህ ራን ሲያደርግ ብሬክ ኢቭን አድርገን የሚያዝበት አይነት ትሬድ ነው ማለት ነው። እቺ መሞከር ትችላላችሁ። ስክሪንሻት አድርጌ ቴሌግራም ቻናላችን ላይ እለቅላችኋለሁ። እንደምታዩት ቆንጆ እንትን ነው። አንለስ እችኛዋ ሮዋ ሪስፔክትድ እስከሆነች ድረስ ነው ይሄኛው ግን አሁን ሴትአፕ ይሰራል ያልኳችሁ። ግን አዲስ ሎ ከሰራች እንደዚህ ዝቅ ዝቅ እያለች ነው የምትሄደው። ዝቅ ስትል የላኛውንም ማስተካከል ይኖርብናል ማለት ነው አይደለ? እሱን እንትን በመጠቀም እችን ትሬድ እንሞክራታለን። ኢንጀነራል ላሳያችሁ የፈለግኩት ይሄን ነበረ። ታርጌታችንን ሂት አድርገናል፣ ግን ስቲል ትልቅ ስዊንግ ትሬድ ነው። ደብሊውሲኤል ዞን የገባልን አሁን ይህን እየተከተለ አብረን የምንጓዝበት አይነት ማርኬት ነው የፈጠረልን። ይህን ደግሞ ተጎዘን በጣም ቆንጆ ደግሞ የሚኖረው እችኛዋ የመጨረሻ ሎዋችንን ብሬክ ሲያደርግልን ደግሞ በጣም ቆንጆ እየሆነልን ይመጣል ማለት ነው። ሴታፕ ወዴት የመንደርደር ፖሲቢሊቲ ያለው ማለት ነው። ታች የመወርወር እዚህ ጋር ፖሲቢሊቲ አለው ማለት ነው። እችኛዋን ሎ ብሬክ ሲያደርግልን ማለት ነው። ድጋሚ ቴስት አድርጎ ደግሞ እዚህ ድረስ ምናየው ሲቹዌሽን ይኖራል። እንግዲህ ለአሁን የምላችሁ መብራትም አልነበረም ነበር፣ ውጭም ስለነበርኩ ነው አፕዴት ማድረግ ያልቻልኩት። እቺን አድቫንቴጅ ወስዳችሁ እቺን ቴክ ያደርጋችሁ ደብሊው ብያለሁ። አሁንም 5 ሚኒት ላይ ያሳያችሁ ሴትአፕ ቆንጆ ሴትአፕ ናት። የትላንት ፒዲቪ ማውጣት ስላልቻልኩ ነው። እሷን ፒዲቪ አውጥቼ ክሊር ፒዲቪዋ የቱ አካባቢ እንደነበረች የትላንት ፒዲቪ የቱ አካባቢ እንደሆነች ክሊር አውጥቼ ቴሌግራም ላይ ፖስት አደርግላችኋለሁ። ዩቲዩባችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎችም እንዲደርስ አድርጉ። ይመቻችሁ።